ቤዛ ለሳሚ ደውላ ስትነጋገር ከሳሚ ጋር ንግግር ስታረግ ሱራፌል እንግዲህ እሷ ኪችን ውስጥ ነበረ ሳሚ ስታወራ የነበረው። በመሀል ሱራፌል ቆሞ እያንዳንዱ ቤዛ ለሳሚ ምን እንደምትለው እያንዳንዱ ሰምቷታል ማለት ነው። እንዴት ቤዛ በእኔ ላይ እንደዚህ አይነት ነገር ታደርጋለች? አሁንም ቤዛ እኮ እኔ በፍጹም አላመነችኝም በማለት እንግዲህ ቤዛ አታውቅም ማለት ነው። ቤዛ እንግዲህ ከሳሚ ጋር ንግግር ወይም ደግሞ በስልክ ስታወራ እያንዳንዱ የምታወራቸው ነገር ሁሉ ጠቅላላ ሱራፌል እሷ ሳታየው እንግዲህ በሩ ላይ ቆሞ ጠቅላላ የምታወራው ሚስጥር ሰምቶታል ማለት ነው። ሱራፌል እንዴት አይነት ነገር ታደርጊያለሽ? እኔ እዚህ ቤት አስቀምጠሽ? እውነቴን ነው ግን እውነቴን ነው ሳሚ፣ ግን የአንዳንዱ አሁን አልለቅህም፣ መቼም ቢሆን በአንተ ተስፋ አልቆርጥም በማለት እንግዲህ ለሳሚ ስታው ይልቅ እልህ ውስጥ እየከተትሽኝ ነው ቤዛ፣ የማልፈልገው ነገር እንዳደርግ እያስገደድሽኝ ነው ቤዛ፣ እንዴት እንደዚህ አይነት ነገር ታረጊያለሽ? በማለት እንግዲህ ቤዛ ጠቅላላ ያወራችው ከሳሚ ጋር ጠቅላላ በስልክ እየተነጋገሩትን ንግግር ጠቅላላ ሰምተዋል ማለት ነው። በጣም ተሰምቶታል። እንዴት ለእኔ እንደዚህ አይነት ነገር ታረጊያለሽ? በማለት እንግዲህ እሷ ያው ሱራፌል ያልሰማ መስሏት፣ እሷ ግን እያንዳንዱ ያወራችሁ ሰምተዋታል። እንግዲህ ኪችን ገብታ እንግዲህ ምግብ እያቀር እንዴ መጠጥ እየጠጣህ ነው እንዴ ሱራፌል? አሁን ደግሞ ለእኔ ያዝነሽ ነው? ቆይ በአንዴ ምን ሆንክ? እኔ ምን ሆንክ? ምንም አልሆንኩም። ታውቀሃል እንዴ? ፊት ሁላ እኮ ተለዋወጠ አሁን በደቂቃ ውስጥ። ቅድም ኪችን ውስጥ ከማን ጋር ነበረ በስልክ የምትነጋገሪ የነበረው? ተደብቀ ነበረ እንዴ ምሰማኝ? በማለት አሁንም አላመንሽኝም እንዴ? እንዴ እንኳንን ይሄ ቤት ልቤ መራሱ አሳልፌ ሰጥቼሽ እንዴት አታምኝም? አሁን ምግቡ ብላ ይልቁስ ሌላው ትተው ስትል ምግቡ መርዝ አርገሽ ብትሰጭኝስ እንዴት አድርጌ ነው ምበላ? ስለዚህ ከአሁን በኋላ ግን አዲሱ ሱራፌል ነው የምትተዋወቂው በማለት ያ ራስ መከላከል ይመስላል። ከዚህ በኋላ ከአሁን በኋላ አንቺንማ ይሄ ሳሚ የሚባል ሁለታችሁ መገላገላችኋለሁ። ብትፈልጊ ቤቴም ለቀሻው መውጣት ትችያለሽ። ቆይ ምን ሳወራ ግን ሰምተህ ነው እንደዚህ የምትሆነ? የተቀያየርኩ በደቂቃ ውስጥ። በእሱ ግን ተስፋ መቼም አትቆርጭም አይደል? አንቺ ግን ምን አይነት ሰው ነሽ? በጣም ጨካኝና ካዲ ሰው ነሽ ሱራፌል። እንግዲህ አንተ ካዲ ነህ። የእኔ ካዲነት መች ተረጋገጠ? እኔ እኮ ሙሉ ቤቴ በስምሽ ላዞርልሽ ነበረ። ግን አሁን ግን ሁሉም ነገር ትቼዋለሁ። ቤቴ ለቀሽ መውጣት ትችያለሽ። የድሮ ሱራፌል ከአሁን በኋላ አታገኙም። አዲሱ ነው የምታገኙ ከአሁን በኋላ። ግን አንቺ መጥፎ ሰው ነሽ። እያንዳንዱ ያረግሹ ንግግር በስልክ ከሳሚ ጋር ሁሉም ሰምቼልሻለሁ። ከአሁን በኋላ የድሮ ሱራፌል አታገኙም በማለት እንግዲህ በጣም እንግዲህ ተናዷል ሱራፌል ማለት ነው። የተከበራችሁ የዜድነት ቤተሰቦች እንዴት ናችሁ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እለፉ። ቅንነት መልካምነት ለራስ ነው። ቤዛ ክፍል 46 ይዤላችሁ መጥቼ ያለው ኢትዮጵያ ሀገራችን ሰላም ያርግልን እላለሁ። እንግዲህ ቤዛ እንግዲህ ኪችን ላይ እንግዲህ ምግብ እየሰራች ለሱራፌል ያው ሱራፌል ቤት ውስጥ ያለ ወይም ያዳምጣት አልመሰላትም ነበረ። እንግዲህ ከሳሚ ጋር በስልክ ንግግር ስትለዋወጥ እያንዳንዱ የተነጋገረችው ነገር ሁሉ ሱራፌል ሰምቶ ከአሁን በኋላ እኔ በፍጹም አንቺን አላምንሽም፣ ለካ ክፉ መጥፎ ሰው ነሽ። እኔ እንኳን ቤቴ ልቤ ሁሉ ለአንቺ ሰጥቼሽ ነበረ፣ እውነተኛ አፍቃሪ ነበርኩኝ። ግን አንቺ አልተረዳሽኝም፣ አላመንሽኝም፣ እስካሁን ድረስ እምነት አልጣልሽብኝም። ስለዚህ አሁን ጠቅላላ እየተነጋገርሽው ከሳሚ ጋር ምን ነበረ? በማለት እንግዲህ አይን በአይን እንግዲህ ቤዛና ሱራፌል እንግዲህ ፊት ለፊት ተገጣጥሞ እንግዲህ ክርክር ገጥመዋል ማለት ነው። ምንድን ነው በአሁን በ5 ደቂቃ ውስጥ እኮ ተለዋወጥክ? ምን ሆነህ ነው? እኔ እኮ ምግብ እየሰራሁልክ ነበረ። እንዴ ምግብ እኮ መርዝ አድርገሽ ራሱ ብትሰጭኝ እኔ ምን አንቺን አምኜ ደግሞ ምበላ? አንድ ነገርስ ብታረግኝ? ከአሁን በኋላ እኮ የድሮ ሱራፌል አይደለሁም አዲሱ ሱራፌል መሆን አለብኝ። ስለዚህ ቤቴ ለቀሽ መውጣት ትችያለሽ። አንቺና ሳሚ በፍጹም አልለቃችሁም፣ መጥፎ ሰው ናችሁ በማለት እኔ ማስበው ሌላ፣ እናንተ የምታስቡት ሌላ። እንዴት ከሳሚ ጋር ሆነሽ እንዴት
ከጀርባዬ እንደዚህ አይነት ሴራ ታሰሪያለሽ በማለት ከአሁን በኋላ እኔ እኮ ሙሉ ቤቴ ባንቺ ስም ለማዞር ይቅድ እያወጣሁልሽ ነበር። አንቺ ግን ከጀርባ ሆነሽ ሌላ ነገር ነው እኔ ላይ የምታስቢ። ስለዚህ ምግብሽም አንሺ አልበላውም። ምግቡ ላይ መርዝ አድርገሽ ብትሰጭኝ እኔ ምን አረጋለሁ? ስለዚህ አልፈልግም፣ ከዚህ ቤት ከነገ ጀምሮ ማየት አልፈልግም፣ መውጣት ትችያለሽ በማለት ሱራፌል እንግዲህ ያው ከሳሚ ጋር ነበረ ያወራችው። እሷ ግን የሰማት አልመሰላትም ነበረ። ግን እሱ የአንዳንድ ያደረገችው ንግግር ሰምተዋል ማለት ነው። ያው ቤዛ በጣም ደንግጣለች ማለት ነው። ቤተሰቦቼ በጣም ከባድ ነው። ሳሚም እንግዲህ ለሉሲ አፈቅርሻለሁ፣ እኔ እወድሻለሁ በማለት እንግዲህ ያው ኩቻይ የምር ጥለሽኝ ግን ልትሄጂ ነው? ከዚህ በኋላ ምንም ብትሆን ተመልሼ አልመጣም ትላለች ሉሲ። እርግጠኛ ነሽ ግን ተመልሰሽ አትመጪም? ግን እርግጠኛ ነሽ? ለምንድን ነው ግን? ለቤዛ እኮ ያረኩት ነገር ላንቺም ቢሆን እኮ ማረግ አልተውም። ላንቺም ቢሆን እኮ አረጋለሁ። ግን እኔ አፈቅርሻለሁ ይሄ ግን ብዬ ለቤዛ እነግራታለሁ ብዬ ነበረ። ግን ምን ይመስልሻል? እኔ እኮ ምን እንደሆንኩ አላቅም። የሆነ ስሜት እየተሰማኝ ነው ሰሞኑ። ስለዚህ አንቺ ሳስብሽ ራሱ የሆነ ስሜት ይሰማኛል። ስለዚህ አፈቅርሻለሁ በማለት እንግዲህ ሉሲን እንግዲህ በፍጹም ላጣሽ አልፈልግም ሉሲ፣ ይሄ ስሜት ግን መቼ እንደሆነ አላቅም የተሰማኝ። በቃ ግን ከአጠገቤ ስትርቅኝ ናፈቅሽኝ። ስለዚህ በማለት እንግዲህ በጣም ነው የምወድሽ ሉሲዬ በማለት እንግዲህ ያው ሳሚ እንግዲህ ሉሲን አፍቅረዋል ማለት ነው። ይሄ ነገር ለቤዛም እነግራታለሁ እያልኩ እያሰብኩኝ ነበረ በማለት እንግዲህ ያው ሉሲም እንግዲህ በጣም ትወደዋለች። ያው ግልጽ አድርጋ አልተናገረችም እንጂ ሳሚን በጣም ትወደዋለች ከበፊትም ማለት ነው። ቤዛና ሱራፌል ደግሞ እንግዲህ ያው ሱራፌልም እንግዲህ ከሐኪም ቤት ወጥተዋል። አመሰግናለሁ ቤዛ አላት። አትቀመጭም እንዴ ብሎ ሲላ ሱራፌል ድጋሚ ነገሮች ወደኋላ እንደማይመለሱ ታውቃለህ አይደል እንዴ? ቤዛ ያ ሁላ ነገር ካረግሹ በኋላ ይቅርታ ባደርግልሽ ምንም ነገር አልተሰማሽም ማለት ነው? እስቲ ድጋሚ እንደ አዲስ እንጀምር። ድጋሚ የሚባል ነገር የለም። በእኔ ሁሉም ነገር አብቅቷል። በእኔ ውስጥ በቃ ሁሉም ነገር አብቅቷል። ድጋሚ መጣላት ፈልገሻል። አሁን ደግሞ በምን ትፈነክችኝ ይሆን? ለአንድ ሰው ብለሽ የገዛ ባልሽ ላይ እንዲህ አይነት ጭካኔ ማረግሽ፣ እንደዚህ አይነት ጭካኔ እኔ ላይ ማረግሽ በጣም ያሳዝናል በማለት ቆይ ግን ለምን አይገባህም? እኔና አንተ እኮ ወደፊት የሚባል ነገር ነው። ምናልባት አስረህ በግድ ልታስቀምጠኝ ትችላለህ፣ ግን በፍጹም እኔ ግን ሁሉም ነገር ትቼዋለሁ በማለት ግን ደገፍ አድርገሽ እስቲ አስቀምጭኝ በማለት ይኸው አሁን ተቀምጠሃል። ደግሞ እኔ ለመንካት ተጠየፍሽኝ እንዴ? ደግሞ እኮ ሰራተኛም ደግሞ ያስፈልጋል ሱራፌል ስትለው እንዴ እኔ በፍጹም ከአሁን በኋላ አንቺ ሚስቴ እያለች ሰራተኛ አላስገባም። እንዴ አንተ እኮ ሰው ያስፈልግሃል፣ እኔ ለአንተ አሽክር አይደለሁም ትላለች ቤዛ። ተማርሬ ከዚህ ቤት እንደወጣልሽ ነው ማለት ነው? ቤዛ ምን ሆነሽ ነው እንዲህ አይነት የምትመልሽልኝ? አሁን ገባኝ በቃ አንዴ ለፖሊስ ቃሉ ሰጠ ምንም ማድረግ አይችልም ብለሽ ነው ቤዛ። ግን ጨክኛ አንቺን ማሳስርሽ ይመስልሻል? እሱማ እንዴት አሳስረኛለህ? ሀብቴ ወርሰህ ያው ገለኸኝ ንብረቴ ለግልህ እንድታደርግ እንጂ እንዴት። ስለዚህ ምግብ ደግሞ ሰርተ ስትሰጠኝ አንተ መስካቴ አይቀሬ ነው በማለት እንግዲህ እሱ የታየው ነው። ምን ነካ? ያልታየው ማናየው ብለህ ነው በማለት እንግዲህ ቤዛም ተናዳለች። አይ አሁንስ ሚሳካልኝ አይመስለኝ ሱራፌል በማለት ሱራፌልም እንግዲህ ያው እሷ ነበረች ከሐኪም ቤት ድረስ ይዛው የመጣች ቤዛ ማለት ነው። እንዴት አርጌ ነው ጀርባዬ ማሳርፈው በማለት ያው እንግዲህ እንዴት እኔ ላይ ትጨክኛለሽ በማለት ያው ሉሲና እንግዲህ ሳሚ እንግዲህ ቆንጆ ምሳ ነበረ ትላለች። ግን እንደውም የበለጠ ራትም ደግመን ቆንጆ ራት ይሆናል። ራትማ አንበላም፣ ጥሩ አይደለም። ምን ነው አሁንም ድረስ ታፍርብኛለህ ማለት ነው? ማን ነው እንደዚህ በያለሽ ደግሞ? መቼ ነው እኔ አንቺ አፍርብሻለሁ ብዬ ተናገርኩ ይላል ሳሚ። እኔ እንጃ እኔ አላቅም። ግን ሳሚዬ ከአንተ ጋር መውጣት እፈልጋለሁ ስትል
የት ነው የት ነው የት ነው የምትወጪ? ኧረ ተይ አንቺ ልጅ ነገርሽን። ኧረ ረጋ ቤት ተረጋጊ። ምን ያልኩ መስሎህ ነው እንዴ? ከአንተ ጋር መዝናናት እፈልጋለሁ ማለቴ ነው በማለት እንግዲህ አሻሽለዋለች። ስቀልድ ነው። ግን በጣም የሚገርመኝ ነገር ድሮ እኮ በእህትነት ነበረ። አንድ ቀንም በፍቅር አስቤሽ አላቅም ነበረ። ግን ከመቀራረባችን የተነሳ ግን ይሄ የፍቅር ስሜት ቀስ እያለ ነው በሆዴን እንግዲህ። ስለዚህ ጥዬ አያቴ ጋር ከሄድኩ በኋላ ነው ማለት ነው። አሁንማ እሷ ላይ መሄዴ በጀኝ ትላለች ሎሲ። ስለዚህ በፊት እኮ ስታናደኝ ሮጤ ነበረ ሀያቴ ጋር መሄድ የነበረ። ስለዚህ አብዛኛው ጊዜ በመሄድም እኮ መረሳትም እንዳለ መርሳት የለብሽም በማለት እንግዲህ ስለ ቤዛ እያወራሽ ነው አይደል? ከእሷ ጋር ስትሆን አይደለም ስሟ ስታነሳብኝ ሳይህ በጣም ነበረ ምቀና የነበረው ከቤዛ ጋር በተለይ ስትሆን። አሁንም ቢሆን ስጋት አለ። የምን ስጋት? አትታዘበኝም? አንዳንዴ ከባሏ ጋር ራሱ ባትጣላ ብዬ እመኛለሁ። ከቤዛ ጋር ስትሆን በጣም ነው ምቀና። ወድጄህ ነው እንጂ እስቲ አንዳንዴ ጊዜ ለእኔም ስጠኝ ትላለች ሎሲ። እንዴ ምን ነካሽ ይላል ሳሚ ማለት ነው። ስለዚህ እኔ ምልሽ ኩቻ እንዴ ትላንት ምንም አልኮን ነገር አልጠጣንም። በጣም እየቀባጣጠርሽ ነው። ቤዛ አሁንም ሰው ያስፈልጋታል። አብረናት መሆን አለብን ከጎኗ። አትፍረድ። ወደ እሷ ስትቀርብ ከኔ የራቅ ነው የሚመስለኝ ሳሚ። ስለዚህ ምን ችግር አለው ከእሷ ጋር አብሯት እንዳንበጣ ከሚወራት ሰው ጋር አብረን ከእሷ ጋር ብንተባበር ይሻላል። ሰዎች ከግራ ከቀኝ ወሯታል። ብዙ ጠላቶች አሉባት ቤዛ። ስለዚህ ከእሷ ጋር መሆን አለብን፣ ከጎኗ መሆን አለብን በማለት ሳሚ እሺ ሳሚ አንተ ካል ችግር የለውም በማለት እሺ ሎሲ አመሰግናለሁ። አዎ ከቤዛ ጎን መሆን አለብን በማለት እንግዲህ ሳሚና ሎሲ እንግዲህ ያው ሁለቱም እንግዲህ አሁን ጥሩ ላይ ነው ያሉት ማለት ነው። ያው ሳሚን በጣም ያፈቅራታል ማለት ነው። ሎሲም እንደዛ። አስቸጋሪ ልጅ እንደሆነች ነግሬሽ ነበረ ትላለች የቤዛ ክስት። ምናልባት ሌላ ዘዴ መጠቀም ነበረብን። ምን አይነት ዘዴ ነው ትላለች እቺ ቲጂ። አላውቅም ብቻ ይሄ ነገር የሚያሳምናት ነገር ማድረግ አለብን ትላለች እቺ ቲጂ። ለምሳሌ አንቺ ታመሽ የለም ትላለች። ሆስፒታል እንደሄድሽና ብዙ ብር እንደተጠየቅሽ አርጊ። ዶክተሮቹም ውጪ አገር ድረስ ሄደሽ እንደታከምሽ ብለን ስለዚህ አርግን ብንነግራት ምን ችግር አለው ስትላት፣ እንዴ አይ ይሄማ ያስጨንቃታል እንዴ እንደዚህማ አካልና ትደነግጣለች ሉላዬ ስትልህም፣ ከድህነት የበለጠ የሚያስደነግጥ እኮ ነገር የለም። እስቲ ህይወታችሁ ተመልከቱት። እናንተ እኮ በጣም የዋህና ምስኪን ናችሁ፣ ግን ከማንም በታች ነው የምትኖሩ። ለዛ ደግሞ ተመልክች። ስለዚህ በገዛ ሀብቱ የገዛ ሚስቱ አስወግዶ የተለራቀቀ ኑሮ የሚኖር ሰው አለ። ስለዚህ ባሏ በሄደ ቁጥር ንብረቱና ሁሉም ነገር ወደ ራሱ ነው የሚያዘዋውር ሰው። ስለዚህ ዓለም የት እንደደረሰ ባወቅሽ በማለት እንግዲህ ቲጂ እንግዲህ ለቤዛ ክስት እየሞላቻት ትገኛለች። በመሀል ደግሞ ቤዛ መጣች። ምንድን ነው እቺ ሴትዮዋ? ምን እያደረግሽ ነው? እቺ ሴትዮ ከዚህ ቤት እስካልወጣች ድረስ በፍጹም አልረጋጋም ትላለች። ይቅርታ ይቅርታ፣ ባለፈ መጥቼ እኮ አስቀይሜሻለሁ ምናምን በማለት እባክሽ የኔ ቆንጆ እንደዚህ አትበይ። ደግሞ አንቺ ሳይሽ ጓደኛዬ ትዝ ስለምታስብኝ ነው። በቃሉ ላይ የተረጃት አንቺ። በቃ ቤዛ ደግሞ ውጪ ከዚህ ቤት ትላታለች። ነይ በቃ ተይ እኔ ቀስ ብዬ አናግራታለሁ ትልና ቲጂ ወደ ውጭ ትወጣለች። ቤቱ ለቃ እንግዲህ ቤዛም ትወጣለች ማለት ነው። የቤዛ ክስትም ያው እያባበለቻት ነበረ ቤዛን። ግን እኔ አልፈልግም በቃ ተይኝ በማለት ሉላ ምን ሆነሽ ነው ትላለች። ቤዛ ደግሞ እንግዲህ እባክሽ ተረጅኝ፣ እባክሽ እባክሽ ተረጋጊ፣ ትንሽ ደቂቃ ብቻ ላውራሽ ትላለች ቲጂ ማለት ነው። እንግዲህ ሉላም እሺ ብላ እንግዲህ ያው ስሟ ወደ ሉላ ተቀይሯል። ቤዛ ናት፣ ግን ሉላ እንግዲህ አክስቷ ሉላ ነው የምትላት ማለት ነው። እቺ ቲጂ ተብዬ ደግሞ እንግዲህ ከቤዛ አክስት ጋር ያው ተቀናጅታለች ማለት ነው። ለምን
ሀብታም መሆን አለብሽ፣ በቃ ለምን ራስሽን አትቀይሪም? በማለት እንግዲህ አክስትሽ እኮ ዝናሽ ነግራኛለች፣ የአንቺና የቤዛ ታሪክ የሚያመሳስለው ነገር አለ ቤዛ በልጅነቷ በመኪና አደጋ ያጣችው የነበረው። ስለዚህ ቤዛ ሲበዛ ጭምትና ብቸኛ ሰው ነበረች። በጣም መልካም ሴት ነበረች። ስለዚህ ቤተሰቦቿ በመኪና አደጋ አጥታ በጣም ብዙ ነገር ደርሶባታል። ደግሞ በጣም መልካም ሰው ናት እና ብዙ ህይወትሽ ከእሷ ከቤዛ ጋር ይመሳሰላል በማለት እንግዲህ ያው እንግዲህ ለቲጂ እየነገረቻት ትገኛለች፣ ወይም ለሉላ ማለት ነው። እንግዲህ አሁን ስሟ የቲጂ ስም ወደ ሉላ ተቀይረዋል ማለት ነው። በቃ ሰው ነበር የምትፈልገው ልክ እንደ እህት ብቸኝነቷ እንደ ባሏ ደግፎና አክብሮ የሚያኖራት ሰው ነበር የምትፈልግ በማለት እንግዲህ ለሉላ እየነገረቻት ትገኛለች ማለት ነው። ቤዛም እንግዲህ ወጣ ብላለች ወደ ውጭ ማለት ነው። ምንም ነገር ያው አልተዋጠላትም ማለት ነው። እንግዲህ እሷ ከአክስቷ ጋር እንግዲህ ተቀናይታለች። ቤት ድረስ እየመጣች ለምንድን ነው አንቺ ለአክስቴ በቃ በየደቂቃው እየመጣሽ ይሄ መጠጥ አትስጫት፣ ጥሩ አይደለም፣ ለጤናዋም አደጋ ነው ብዬ ስንቴ ነግሬሻለሁ። ለምንድን ነው ቤት እየመጣሽ የምታደርግ ብላ ተቆጣች። አክስቴ ነበረች እናትም አባትም ሆና ያሳደገችኝ። አንድም ቀን እናትም አባትም እንዳይሰማኝ አድርጋ ባል እንኳን ሳያምራት ብቻዋን ስታሳድግ ኖራለች በማለት የሰራሹ ግፍ ነው ትላለች። ሲያሳድድሽ ነው ምትኖ ይበልሽ፣ መቼ ሂሳብሽ ታገኛለሽ ትላለች። አክስቲ ደግሞ በውስጥ ማለት ነው እንግዲህ ይሄ ቲጂ የሰጠቻት እንትን እየጠጣች ስክር ብላለች ቤት ውስጥ ለብቻዋ ማለት ነው። እንግዲህ ይበልሽ፣ አንቺ የሰራሹ ግፍ ነው ይበልሽ፣ ትንከራተቻለሽ ገና ምን አይተሽ። ለምንድን ነው ግን አክስቴ ብለሽ እያልሽ የምትጠሪያት? የነገረችኝ እንደሆነ ከ2 ዓመት ጀምሮ እሷ ናት ያሳደገችሽ። ይህም የኔ ጥያቄ ነው ትላለች ቲጂ። እናትሽ ሌላ ሰው ናት ብላ እንዳትናፍቅሽ ብላ እሷ ናት እንደ እናትም ሁሉም ነገር ሆና ያሳደገችኝ። ከቤዛ ጋር ግን የሚቀራረብ ህይወት ነው ያላችሁ። ግን ምንድን ነው ምክንያትሽ? እስቲ ንገሪኝ። እዛ ቤት ደግሞ እንደገባሽ ቶሎ አትቆይም፣ ደግሞ ቶሎ ነው ፍቺ የምትጠይቂ። ስለዚህ ያሁላ ሀብትና ሱራፌል ካገባች በኋላ ቤዛ የምትባሊት ያሁላ ሀብት ያፈራችሁ ባሏ ካገባች በኋላ ነው። ግን ቢሆንም ቀስ ብለሽ አስቢበት እባክሽ። ከአሁን በኋላ ግን ቲጂ ለአክስቴ መጠጥ አትስጭብኝ። አይ ከአሁን በኋላ እኮ እንኳን መጠጥ ልሰጣት በደንብ ነው የምንከባከባት አክስትሽ በማለት እንግዲህ ቢገባሽ እኮ አድርግ የምትይኝ ነገር እኮ ወንጀልም ኃጢአት ነው አድርግ የምትይኝ ነገር በማለት እንግዲህ ለገዛ ሚስቱ በጭካኔ መግደሉ ይሄ ጽድቅ ነው?